بسم الله الرحمن الرحيم والحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. أيها الإخوة الفضلاء والأخوات الفضليات في كل مكان، أحييكم بتحية الإسلام والسلام عليكم ورحمة الله وبركاته. ውድ ተመልካቾቻችን በመላው ዓለም የምትገኙ እንዴት ናችሁ? ሰላም ናችሁ ወይ? አልሐምዱሊላህ እኛ ደህና ነን። እንግዲህ ኢንሻአላህ እንደተለመደው የዛሬው ትምህርት ርዕሳችን የሚሆነው ቀደም ሲል የተማርናቸውን ፓሴጆች ወይንም ቅጥዓ ከዛ ተውጣጡ ጥያቄዎችን ምንሰራ ይሆናል። ኢንሻአላህ በጥሞና እንድታዳምጡን በአላህ ስም ጠይቃችኋለን። التدريب الأول طيب إن شاء الله ጥያቄዎችን የማነብ ይሆናል፣ ታዳምጡኛላችሁ። التدريب الأول ألف أجب عن الأسئلة الآتية. أجب عن الأسئلة الآتية. 1. ماذا في الفصل؟ ماذا في الفصل؟ 2. كم عدد طلاب الفصل؟ كم عدد طلاب الفصل؟ 3. ماذا سيعطي رئيس الفصل كل طالب؟ ماذا سيعطي رئيس الفصل كل طالب؟ 4. ماذا طلب المدرس من الطلاب أن يحضروا؟ ماذا طلب المدرس من الطلاب أن يحضروا؟ طيب ተመልካቾቻችን ኢንሻአላህ እነዚህን ጥያቄዎች አብረን እንሰራ ይሆናል። ኢንሻአላህ ከኛ ጋር የምትሰሩ ይሆናል ማለት ነው። ከዛ በማስቀደም ኢንሻአላህ የነዚህን ትርጉሞች አንዴ ራፍሊ ምና ይሆናል። አጅብ عن الأسئلة الآتية። አጅብ ማለት ምንድነው? መልስ ማለት ነው። عن الأسئلة الآتية ቀጥሎ የሚመጡትን ጥያቄዎች መልስ ስጣቸው ማለት ነው። አጅብ መልስ፣ عن الأسئلة ጥያቄዎቹን አልአቲያ ቀጥሎ የሚመጡት። 1 አንደኛ ماذا في الفصل? ክፍል ውስጥ ምንድነው ያለው? 2 كم عدد طلاب الفصل? የክፍሉ ተማሪዎች ብዛታቸው ስንት ነው? ከም ማለት የጥያቄ ምልክት ነው። ከም ስንት ነው? አደዱ ቁጥር፣ ጡላቢ የተማሪዎች፣ አልፈስል የክፍሉ ተማሪዎች ቁጥር ስንት ነው? 3 ሶስተኛው ماذا سيعطي رئيس الفصل كل طالب? የክፍሉ አለቃ የክፍሉ ተጠሪ ወይንም አለቃ ለእያንዳንዱ ተማሪ የሚሰጠው ነገር ምንድነው? ምንድነው የሚሰጠው? ماذا ምንድነው? سيعطي የሚሰጠው رئيس الفصل የክፍሉ አለቃ፣ رئيس ማለት አለቃ፣ الفصل የክፍሉ كل طالب እያንዳንዱን ተማሪ ምንድነው የሚሰጣቸው? 4 አራተኛው ماذا طلب المدرس من الطلاب أن يحضروا؟ ماذا طلب ምንድነው የፈለገው? المدرس አስተማሪው ምንድነው የፈለገው? من الطلاب ከተማሪዎች أن يحضروا ይዘው እንዲመጡ። ግልጽ ነው። እንግዲህ የተመልካቾቻችን በባለፈው ትምህርታችን ቅጥዓ ወይንም ፓሴጅ ላይ ይሄንን እንደ ተማርን ኢንሻአላህ ረሳችሁም ብዬ ተስፋ አደርጋለሁ። طيب ماذا في الفصل
ክፍል ውስጥ ምንድን ያለው የምለውን ኢንሻአላህ ምና ይሆናል። እንግዲህ በባለፈው ትምህርታችን የተማርነው ይሄንን ፓሴጅ ነው። ተመልካቾቻችን ሰላምታ ተለዋወጡ። هذا فصل نظيف وواسع ተባለ። نعم وفيه مقاعد مريحة ይላል። ክፍል ውስጥ ምንድን ያለው? مقاعد مريحة ምቹ የሆነ መቀመጫ ወንበር አለ። ወሰቡረቱን እንዲሁም ምንድነው ሰሌዳ ብላክቦርድ አለ። ምን አይነት ብላክቦርድ? ጀዲደቱን አያችሁ፣ አዲስ የሆነ ሲፋ ያኒ የዚህ ገላጭ ነው፣ የባህሪው ገላጭ ነው። ጀዲደቱን እንዲሁም ምን አለ ሌላስ? ወነዋፊዙ ዋሲዐቱን መስኮቶች አሉ። ምን አይነት መስኮቶች? ዋሲዐቱን የሆኑ ሰፋ ሰፋ ያሉ ማለት ነው። ይህም የዚህ ገላጭ ነው ማለት ነው። ኢንሻአላህ ስለ ሲፋ ስለ አድጀክቲቭ ማለት ነው በሌላ ትምህርት ክፍላችን ምንማረው ይሆናል ወደፊት ቢኢዝኒላህ። ስለዚህ ምንድነው ማዛ ፊል ፈስል ለምለው ምንድነው መልሳችን? ማዛ ፊል ፈስል ለምለው ፊል ፈስል እንላለን። መቃዒዱ ሙሪሑን ወሰቡረቱን ጀዲደቱን ወነዋፊዙ ዋሲዐቱን ብለን እንመልሳለን። እንግዲህ ተመልካቾቻችን እዚህ ጋር የጻፍን አናስተምርም፣ ምክንያቱም እንድታስተነትኑት አናላይዝ እንድታደርጉት ይፈለጋል። ግልጽ ነው። ሁሉም ነገር ከጻፍን ይረሳል ነገራቶች ማለት ነው። ነገር ግን እናንተ ኢንሻአላህ የሚሰጣችሁትን ተድሪባቶች መልመጃዎች ትሰራላችሁ ማለት ነው። በዚህ መልኩ የሰራችሁ ትለማመዱታላችሁ ቢኢዝኒላህ። ኢጅቲሃድ ያስፈልጋል። طيب ننتقل إلى سؤال الثاني ወደ ሁለተኛው ጥያቄ ስንመጣ كم عدد طلاب الفصل የክፍሉ ተማሪ ቁጥር ስንት ነው ያልነው በባለፈው ትምህርታችን። ረኢሰቱል ፈስል ምንድን ያለችው? የክፍሉ አለቃ ሴት ናት። ረኢሰቱ ማለት ሴት ናት፣ እሷ አለቃ፣ የሴት አለቃ። እንግዲህ ቆጥራ ነው አይደለ? 1 2 3 4 5 6 7 8 9 10 العدد 10 طالبات يا أستاذ ብላ መለሰች። የሴት ተማሪዎቹ ብዛት 10 ነው ብላ ለአስተማሪዋ መለሰች ማለት ነው። ስለዚህ ስንት ነው የሚሆነው? 10 ማለት ስንት ነው? 10 ጧሊባቲን ተማሪዎች ማለት ነው። طيب سؤال الثالث ماذا سيعطي رئيس الفصل كل طالب የክፍሉ አለቃ ወይንም ተጠሪ ለእያንዳንዱ ተማሪ የሚሰጠው ነገር ምንድነው? ምንድነው ያለው በባለፈው ትምህርታችን? እዚህ ጋር እናያለን። خذي هذه الكتب እነዚህን ክታቦች ወይንም መጽሐፎች ውሰጂና ወአዕጢ ስጪ ያለች ኩለ ጣሊበቲን እያንዳንዷን የሴት ተማሪን ኪታበን አንዳንድ መጽሐፍ አከፋፊ። ግልጽ ነው። አንዳንድ መጽሐፍ። ስለዚህ ምንድነው ኪታበን ይሆናል መልሱ ማለት ነው። አው ዋሂድ ኪታብ፣ ኪታቡን ዋሂዱን ማለት እንችላለን። ሰዩዕጢ ረኢሱል ፈስሊ ኩለ ጣሊቢን ኪታበን ብለን እዚች ጋር እንጽፋለን ማለት ነው። አራተኛው ጥያቄ ማዛ ጠለበ አልሙደሪሱ ሚነ ጡላቢ አን ዩሕዲሩ አስተማሪው ተማሪዎች እንዲያቀርቡት የፈለገው ምንድን ነው? ምን ነበረ ተመልካቾቻችን? አልኩራሳቲ ወልአቅላም አላልንም? ይኸው ገደን ነጌ ስትመጡ አሕድርና አላቸው። አምጡ። ሴቶች ስታዘዙ ነው እዚህ ጋር አሕድርና ለሴት ነው። ወንድ ሲሆንስ አሕድሩ እንላለን። ገደን አሕድሩ እንላለን ወንድ ሲሆን። ለሴትስ እችውት ኑነ ንስዋ ሴትነትን የምታመላክት ኑን ማለት ነው። ይሄን በግራመሩ ክፍል ኢንሻአላህ ለወደፊት ምንማር ይሆናል ማለት ነው። ገደን አሕድርና አልኩራሳቲ ወልአቅላም
ኩራሳት ጀምዑ ኩራሳ ነጠላ ሲሆን ምንድነው የምንለው? ኩራሳ እንላለን። ታል መርቡጣ ብቻ እናደርጋለን። ጀምዕ ሲሆንስ ብዙ ሲሆን አሊፍና ታኢን እንጨምራለን። ወማ ቢታ ወአሊፊን ቀድ ጁሚዓ ዩክሰሩ ፊል ጀሪ ወነስቢ መዓን አለ። ማን ነው? ኢማሙ ማሊክ የቋንቋ ሊቅ ዓሊም ናቸው። በአሊፍና በታ ያለቀ የመጨረሻው ከሊማ ታእኒስ እንደሆነ ወይንም ሴትነትን የሚገልጽ ቃል ነው ብሎ ነግሮናል ማለት ነው። ኢንሻአላህ በግራመሩ ክፍል እንደዚህ አይነት ነገራቶች የምንማማር ይሆናል ወደፊት ኢንሻአላህ። طيب ننتقل إلى التدريب الأول باء يقدموا ألف نبر عدلة ملمجة عند ها لي عندما لو مالتنا ملمجة عند هان تمرنال ملمجة عند لين نمارالن مالتنا إن شاء الله. ይሄ ምንድነው? ቅድም በሴት ነው ተማርነው ግልጽ ነው። ከም عدد طلاب الفصل ነው አይደል ያልነው። አሁን ግን ከም عدد طالبات الفصل እንላለን። ሴትነትን የሚገልጽ ነው። طالبات طالبة ከሚል የተወሰደ ነው። ግልጽ ነው። طيب ከም عدد ስንት ነው ቁጥሩ? طالباتين የሴት ተማሪዎች ቁጥር ስንት ነው? الفصل ክፍል ውስጥ የሚገኙት የሴት ተማሪዎች ቁጥር የክፍሉ የሴት ተማሪዎች ቁጥር ስንት ነው ማለት ነው። እዚህ ጋር እንደምትመለከቱት ሴቶች ሲላቸው ይታያል ማለት ነው። طيب كم عدد طالبات الفصل ስንት ነው ያልነው ቅድም? 10 طالبات አለን። ያ ወንድና ሴትን ወደዚህ መቀየር እንጂ ተመሳሳይ መልስ ነው የሚሆነው። طيب ለሴቶች ስንጠይቅ እዚህ ጋር ሁለተኛው ماذا ستعطي رئيسة الفصل كل طالبة የክፍሉ አለቃ ለእያንዳንዱ ሴት ተማሪዎች ምንድነው የምትሰጠው ማለት ነው። ماذا ምንድነው? ستعطي የምትሰጠው رئيسة አለቃዋ ሴት الفصل የክፍሉ كل طالبة እያንዳንዷን ሴት ተማሪ ምንድነው የምትሰጠው? ኪታባን ብለናል አይደለ በወንዶች። አሁንም ያው ነው። አንዳንድ ኪታብ ወይንም አንዳንድ መጽሐፍ እንድታከፋፍል አስተማሪዋ አዟታል ማለት ነው። سؤال الثالث ماذا طلبت المدرسة من الطالبات أن يحضرن ነው። አስተማሪዋ ምን እንዲያመጡ ነው ተማሪዎቿን ያዘዘችው ወይንም ከተማሪዎቿ የፈለገችው ማለት ነው። ግልጽ ነው። الكراسات والأقلام ብለን ተምረናል። አሁን ግልጽ ነው። غدا አለች أحضرنا الكراسات والأقلام ነገ ስትመጡ ደብተሮቻችሁንና ስክሪፕቶ ይዛችሁ እንድትመጡ ብላ አዛለች ማለት ነው። هذه صورة للأقلام يا جماعة، هذه صورة للأقلام وهذه الكراسات وهكذا. طيب እንግዲህ የዛሬው ኢንሻአላህ ተድሪብ ወይንም የዛሬው መልመጃ ይህንን ይመስላል ተመልካቾቻችን። በቀጣይም እንዲሁ ኢንሻአላህ ከምንማራቸው ፓሴጆች ጥያቄዎችን ያወጣን ምንማማር የቤት ስራም ይሰጣችኋል። እንግዲህ ኢንሻአላህ ሰርታችሁ ኢጅቲሃድ ያረጋችሁ ትመጣላችሁ ማለት ነው። ልክ ኢማም ሻፊዒ ምንድነው ያሉት? من طلب العلا سهر الليالي ያሉ ከፍታን የፈለገ ሰው ሌሊትን አይተኛም አሉ። ግልጽ ነው። من رام العلا من غير كد فقد أضاع العمر في طلب المحال አሉ። ግልጽ ነው። ከፍታን ካለ ምንም ችግር ካለ ምንም ውጣ ውረድ የፈለገ ሰው አሉ فقد أضاع العمر እድሜውን እንዲሁ በከንቱ አጠፋው في طلب المحال በማይደረስ ነገር። ግልጽ ነው። እያንዳንዱ ነገር ኢጅቲሃድ ይፈልጋል።
ጥንካሬን ይፈልጋል፣ መስራትን ይፈልጋል። እንግዲህ አላህ Subhanahu Wa Ta'ala እጅቲሃድን ይወፍቀን እላለሁ። የዛሬው ትምህርታችን እዚሁ ጋር የሚያበቃ ይሆናል። በቀጣይ ኢንሻአላህ ትምህርት እስክንገናኝ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።